ሰላም የዩቲዩበር ተከታዮቻችን፣ በዛሬው ቪዲዮአችን ደግሞ በሰርቬያ በሚባል ዌብሳይት ላይ እንዴት ስራ እንሰራለን የሚለው እናያለን። መጀመሪያ ወደ ጉግል ሳይታችን በመሄድ surveya.com ብለን እንገባለን። ሰርች ካደረግን በኋላ ይመጣልን ፕላትፎርም ይህን ይመስላል። ሆም ፔጁ ነው። ከዛ ሳይን አፕ ቱ ሰርቬያ እንላለን። የመጀመሪያው ፔጅ ይህን ይመስላል። ሳይን አፕ ኢሜይል ፓስወርድ ኤንድ ኮንፈርም ፓስወርድ ይላል። የመጀመሪያው ኢሜይላችንን እናስገባለን። የራሳችን ኢሜይል እናስገባለን። አክቲቭ የሆነ ኢሜይል ቢሆን ይመረጣል። ምክንያቱም ኖቲፊኬሽን የሚልኩልን እዚህ ላይ ስለሆነ ዴይሊ ቼክ ማድረግ ግድ ይለናል። ምክንያቱም ስራው መኖሩን አለመኖሩ የምናውቀው በኢሜይል ላይ ኢንቪቴሽን ሲልኩልን ነው ማለት ነው። ኮንፈርም ፓስወርድ እንለዋለን። ከዚህ በፊት የሰራሁት የአፍሪሳይት የሚል አንድ ኦንላይን ስራ ነበር። እሱንም ማየት ትችላላችሁ። ሌላኛው ቪዲዮ ቻናል ላይ ገብታችሁ ተመሳሳይ ናችሁ አብዛኛው ነገሩ። ሬጅስተርድ ካደረግን በኋላ ምንድነው ኢሜይል ላይ ቫሪፋይድ አድርጉኝ ይላል። ኢሜይል ላይ ያስገባችሁት ኢሜይል ላይ ሄዳችሁ ቫሪፋይ ትሉታላችሁ ማለት ነው። ኢሜይል ላይ ቫሪፋይድ ካደረግን በኋላ መልሰን እዚህኛው መተን ሳይን እንላለን። ኢሜይልና ፓስወርድ እንጠቀማለን ማለት ነው። ኢሜይል ላይ ምናልባት ካልመጣላችሁ ስፓም ፎልደር ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። አንዳንዴ ቀጥታ ላይ መጣ ይችላል። ስለዚህ ስፓም ወይም እዛ ውስጥ ገብታችሁ ታግኙትና ኮንፈርም ካላችሁ በኋላ ነው ይሄ ፔጅ ይመጣላችሁ። ኮምፕሊት ዩር ሬጅስትሬሽን ይለናል። ሬጅስትሬሽን ከጨረስን በኋላ ምንድነው ፕሮፋይላችን ነው ቢውልድ አፕ የምናደርገው። የመጀመሪያው ፕሮፋይላችን ላይ ይመጣል። ሰሌክት ኢሜጅ ወይም ፕሮፋይል ፒክቸር ቀይሩ ነው የሚለው። እዚህ ጋር ሰሌክት ኢሜጅ የምትለዋን ነክተን ኢሜጅ መቀየር እንችላለን ፕሮፋይላችንን። ይህን ለጊዜው ተወዋለሁ እንደዚሁ እንዳለ። ኒክኔም ኔም ኦር ኒክኔም ይላል። እዚህ ጋር ስማችሁን ወይም ኒክኔማችሁን ጠቅሱለታላችሁ። ጄንደር ሜል፣ ከዛ በርስ ዴት፣ አክሰፕት ኦል ካልነው በኋላ ሰሚት እንለዋለን። ይሄኛውን ፓርት ጨረስን። ከዛ በፊት በርዝዴትን አስተካክለኝ ይላል። ያው እዚህ ጋር ካላንደር ምልክቷን ነክተን እናስተካክለዋለን። ሰብሚት እንለዋለን። አሁን ያልፍልናል። ሬጅስትሬሽን ጨረስን ማለት ነው። ሰክሰስፉሊ አፕዴት አደረግን። እዚህ ጋር ፕሮፋይል፣ ሰርቬይ፣ ፕራይስ፣ ሂስትሪ፣ ሳይን አውት አሉ። ፋይንድ ኒው ሰርቬይ፣ ኢንቫይት ፍሬንድ፣ ሲ ሪዋርድስ። እዚህ ጋር ከታች እንደምታዩት ፕሮፋይል ፕሮግረስ ይላል። 0% ነው የሚለው። እሱን ግድ 100% ማድረስ አለብን። እዚህ ጋር እንደምታዩት ፕሮፋይል ኩዌሽን ብሎ አውቶ ኮምፒውተር ኤንድ ቪዲዮ ጌም ያለ በጣም ብዙ ነገሮች አሉ። እነሱን ውስጥ እየገባን መመለስ አለብን። ረዥም ስለሆነ እኔ ባጭሩ ለሳምፕል ላሳያችሁ። ለመጀመሪያውን ለምሳሌ አውቶ ላይ ስንገባ ዱ ሃቭ አክሰስ ቱ ካር ይላል። የራስ ያለው የተከራይቻለኝ ይለዋለሁ። ስለ መኪና ይጠይቀኛል። ከዲሲሽን ጋር በተያዘ ልክ ያው እንደ ሰርቬይ አይነቱ ነው። ምክንያቱም ሰርቬይ የሚልክልን ከኛ ጋር ማች የሚያደርግ ነገር ስለሆነ ይህ እነዚህም በሙሉ እንሞላቸዋለን። ለሳምፕል ነው ቁርጭ ያሳያችሁ። ከዛ መልሰን ኮምፒውተር ኤንድ ቪዲዮ ጌሚንግ፣ ኤዱኬሽን አለ፣ ኤሌክትሮኒክስ አለ። ሁሉም ጋር ጥያቄዎች ሙሉ ከሞላን በኋላ 100% ካደረግን በኋላ ፕሮፋይላችን ሙሉ ቢውልድ አፕ እናደርገዋለን። ከዛ ለእኛ ፊት የሚሆነውን ሰርቬይ ሲመጣ ቀጥታ ኢኖቬት ያደርገናል፣ ገብተን እንሰራለን ማለት ነው። ስለዚህ የግድ ነው ማለት ነው ፕሮፋይል ፕሮግረስ። ስለዚህ እዚህ ጋር ለምሳሌ ፕሮፋይላችን ምገባ ቶፒክስ አለ፣ ኤዲት አካውንት ማድረግ እንችላለን። ፌስ ፓናል ቼንጅ፣ ሴቲንግ ኤንድ ፕራይቬሲ እዚህ ጋር ማድረግ እንችላለን። ሰርቬይ የምትለዋን ደግሞ ከነካናት ምናልባት ሰርቬይ ካለ አሁን ፕሮፋይላችን ቢውልድ አፕ ስላደረግ ነው ኦብቪየስሊ አቬሌብል ሰርቬይ የለም ነው የሚለን። ግን ቢውልድ አፕ ካደረግነው እና ዴይሊ ቼክ የምናደርገው ከሆነ በየጊዜው ሰርቬይ እናገኛለን።
እዚህ ጋር እንደምታዩቸው በጣም ብዙ ናቸው እዚህ ጋር የሚሞሉት ሃውስሆልድ፣ ኦኩፔሽን፣ ትራቭል ሂስትሪ። ለምሳሌ ትራቭል ጋር ገብቼ ቦታቸውን ትራቭል ፎር ዊች ፐርፐስ ዱ ዩ ትራቭል ባይ ፕሌን ምናምን ብሎ ያስጠይቃቸዋል። ያው ግድ ለመልሱ መጨነቅ የለባችሁም፣ ግን ለወደፊት ለምታገኙት ስራ ከዚህ ከእናንተ ፕሮፋይል ጋር የተያያዘ ስለሚሆን ትክክለኛውን መልስ የተሻለ ነው። እኔ ለአሁኑ ፖዝ ሰርቬይ ብዬ ልውጣ። እናንተ እንደዚህ ያደርጋችሁ ሙሉን ትጨርሱታላችሁ። አሁን ለምሳሌ እዚህ ጋር 7% ሆኗል። ጀምሬ ስላቆምኩት ይሄኛውም እንደዛው ተጀምሮ አሁን ፓውዝ ያደረኩት ነው። ሙሉ ከጨረስኩ እንዳለ 100% ይሆናል። እዚህ ጋር ከላይ የምታዩት ፕሮፋይል ፕሮግረስ ሙሉ ይሆናል ማለት ነው። ለምሳሌ ያክል አሁን ኢሜይል ላይ ገብቼ እንዴት ኢንቪቴሽን እንደሚልኩልኝ ባሳያችሁ። አሁን ያሁን ገብቼ ኢሜይል ላይ ታች አሁን ለምሳሌ ይሄኛው አፍሪት ሳይት እንግዲህ በፊት የሰራሁት ቪዲዮ ነው፣ ገብታችሁ ቼክ አድርጉት። እሱ ላይም እንደዚህ ተመሳሳይ ሰርቬይ ስራ አለው። ስለዚህ እንደዚህ ኢንቪቴሽን ልኩላችኋል። እዚህ ጋር ለምሳሌ ይኸው ሰርቬይ ያ ኢትዮጵያ ይላል። ኢንቪቴሽን ልከውልኝ ነበረ። አሁን እሱን ስከፍቱት ቴክ ዩር ሰርቬይ ይላል። ሰርቬይ ኢንቪቴሽን ፍሮም ሰርቬይ ያ ኢትዮጵያ። ፐርኩሽን እዚህ ጋር ይኸው 0.75 USD ይላል። ቴክ ዩር ሰርቬይ ነው ትሉታላችሁ ማለት ነው። ልክ ቴክ ዩር ሰርቬይ ነው ካላችሁ በኋላ ቀጥታ ወደ ሳይቱ ላይ ወስዶ ኩዌሽኑን ወይም ደግሞ ሰርቬውን ያሰራችኋል ማለት ነው። እንደምታዩት እዚህ ጋር የአፍሪ ሳይት አለ። እዚህ ጋር አፍሪ ሳይት ተመሳሳይ እዚህ ጋር በየጊዜው ነው ስራው ያለው ማለት ነው። እዚህ ጋር ሰርቬይ ያ ኢትዮጵያ ኢሜይላችሁን ቼክ አፕ የምታደርጉት ከሆነ በየጊዜው ነው ስራ ሰርቬይ ያለው። ዴይሊ ቼክን ማድረጉ የበለጠ የተሻለ ይሆናል ማለት ነው። እንደዚህ ኢንቪቴሽን ሲልኩላችሁ ነው ኢሜይል ውስጥ ገብታችሁ ወደ ሳይት ወይም ወደ ሰርቬይ የሚወስዳችሁ ማለት ነው። ዜና አፍተር የእናንተ ድርሻ የሚሆነው ዛሬ የሚጠይቋችሁን ጥያቄዎች መልሳችሁ ልክ ጥያቄዎች ጨርሳችሁ ቀጥታ እዚህ ጋር አሁን ዜሮ ባላንስ የምታዩት ምንም ስላልጀመርን ስራ ስትሰሩ ግን እዚህ ጋር ባላንሳችሁ ይጨምር ይላል። ሲመስል $3 በላይ ሲሆን ዊዝድሮል ማድረግ ትችላላችሁ ማለት ነው። እዚህ ጋር ሳይን አውት ብዬ ነው ወጥቻለሁ። አሁን ከዚህ በፊት አፍሪ ሳይት የሚለው እንደዚህ ኦንላይን ሰርቬይ ለቅላችኋለሁ። አሁን ሰርቬይ ያ የሚባለው ለቅላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ካደረጋችሁ ደግሞ በቀጣይም ደግሞ ለእናንተ የተሻለ ቪዲዮ ለቅላችኋለሁ ማለት ነው። አመሰግናለሁ።